መጽሐፍ ቅዱስ እንዴት ነው በአንድ መስመር ሊገለጽ የሚችለው? ሰውየው ግን ገለጸው። ምን ይላል? አንተ ላይ እንዲደረግ የማትፈልገውን በሌሎች ላይ አታድርግ ነው የሚለው መጽሐፍ ቅዱስ አለ። ለካ እንደሱ ነው የሚቀጡ በሙሉ በራሳቸው ላይ ሲደረግ አይደል የማይወዱትን ነገር ለሌላ ላይ ሲያደርጉ የታዩ ናቸው በእግዚአብሔር። አንዱ ያ በለዓም ይሁን ምናምን የሚባለው ሰውዬ እንደሱ አለ። ሞት እንደዚህ ያስፈራልን አለ። ትሞታለህ ሲለው ነው ነብዩ ነብዩ ኤልያስ ለካ ሲገል የነበረ ነው። ብዙ ሰዎች ገሏል በስልጣኑ ላይ እንዳለ እና ይሄን አርጋልና ትሞታለህ ሲለው በእውኑ ሞት እንዲያስፈራልን አለ። በሱ ላይ እንዲደረግ የማይፈልገውን ነው ሲያደርግ የነበረው። መጽሐፍ ቅዱስ ልክ እንደሱ ተጠቀለለ ማለት ነው። እንዴት ነው መጽሐፍ ቅዱስ የሚጠቀለለው አይደል? መንፈሳዊ መንገዱ ካልተመራህ በስተቀር የሚያግዝህ መንፈስ ከኋላ ከሌለ በስተቀር